ደረጃ 2 የተደቆሰ ነጭ ሽንኩርትና ጥሬ ማር። ነጭ ሽንኩርት ለአይን ብላችሁ ትጠይቃላችሁ? አዎ ለአይን። እናም ደግሞ ዝም ብሎ ለአይን አይደለም። በተለይ እድሜያቸው ከ50 ዓመት በላይ ለሆኑ ሰዎች በብዛት ለሚያጋጥማቸው የአይን ሞራና ለአይን ግፊት አቻ የሌለው የተፈጥሮ ፈውስ ነው። ሳይንሱን ላስረዳችሁ። የአይን ሞራ የሚፈጠረው እንዴት ነው? በአይናችን ሌንስ ውስጥ ያሉ ፕሮቲኖች ከጊዜ ብዛት ኦክሲዳይዝ ሲሆኑ ወይም ሲያረጁ እርስ በርሳቸው ይጣበቁና የአይናችንን መስታወት ልክ እንደ በረዶ ይጋርዱታል። ይህ እንዳይሆን አይናችን አንድ የተፈጥሮ ኬሚካል ይፈልጋል። እሱም ሰልፈር ነው። ነጭ ሽንኩርት ደግሞ በዓለማችን ላይ አሊሲን የተባለውን የሰልፈር ውህድ በከፍተኛ መጠን ከያዙት የተፈጥሮ ስጦታዎች አንደኛው ነው። በኒውትሪሽንና ሜታቦሊዝም ጆርናል ላይ የወጣ ጥናት ይህንን ነገር አረጋግጧል። የአሊሲን ውህድ ወደ ደማችን ሲገባ በአይናችን ሌንስ ውስጥ ያሉትን ፕሮቲኖች እንዳይጣበቁ ይከላከላል። በተጨማሪም በአይናችን ጀርባ ላይ ያሉትንና የአይንን ነርቭ የሚመግቡትን ዋና ዋና የደም ቧንቧዎች ወለል አድርጎ ይከፍታቸዋል። ግን እዚህ ጋር አብዛኛው ሰው ትልቁን ስህተት ይሰራል። ነጭ ሽንኩርትን ዝም ብላችሁ ብትውጡት ወይም በቢላዋ ከትፋችሁ ወዲያውኑ ብትበሉት ለአይናችሁ ምንም አይጠቅማችሁም። ለምን? ምክንያቱም ያ ቅድም ያልነው ፈዋሹ አሊሲን ነጭ ሽንኩርቱ ሙሉ በሙሉ ሳይደቆስና አየር ሳያገኝ አይፈጠርም። ትክክለኛው የአይን ሕክምና አሰራር ይህ ነው። አንድ ትልቅ የነጭ ሽንኩርት ጥርስ በደንብ አድርጋችሁ ውቀጡት። ከዚያም ለ10 ደቂቃ ያህል ጠረጴዛችሁ ላይ አስቀምጣችሁ ተዉት። በዚህ ጊዜ አሊሲን ይፈጠራል። ከ10 ደቂቃ በኋላ ይህንን የተወቀጠ ነጭ ሽንኩርት በአንድ የሻይ ማንኪያ ንጹህ ጥሬ ማር ጋር ቀላቅላችሁ ዋጡት። ይህንን በየቀኑ ወይም በሳምንት 4 ቀን ብትጠቀሙ የአይናችሁ ግፊት ሲስተካከልና የአይናችሁ ብዥታ በአስገራሚ ሁኔታ ሲጠራ ታዩታላችሁ። ዋጋው እጅግ በጣም ርካሽና በየቤቱ የሚገኝ በመሆኑ እንዲሁም ለአይን ሞራ መከላከያነት ወደር ስለሌለው ከ10 9.5 ሰጥቼዋለሁ። እነሆ ጊዜው ደረሰ። የጠበቃችሁትና የአይን ብርሃን ጠባቂ ቅመሞች ሁሉ ንጉስ የሆነው ደረጃ 1 የእርድ ቁንዶ በርበሬና የኮኮናት ዘይት ውህድ። እርድ በውስጡ ኩርኩሚን የተባለ እጅግ ድንቅ ንጥረ ነገር አለው። ይህ ኩርኩሚን ወደ ሰውነታችሁ ሲገባ ዝም ብሎ የአይን ብግነትን አያስታግስም። ይህ ንጥረ ነገር በቀጥታ ሄዶ በአይናችሁ ሴሎች ውስጥ የሚገኘውን ኤንአርኤፍ የተባለውን ዋና ማብረሪያ ጣቢያ ይከፍተዋል። ይህ ማብሪያ ሲከፈት ምን ይሆናል? የአይናችሁ ሴሎች ራሳቸውን በራሳቸው ያንን ግሉታታዮን የተባለውን ዋናውን የአይን ጠባቂ ጋሻ ማምረት ይጀምራሉ። ማለትም ከውስጥ ወደ ውጭ ራሳቸውን መጠገን ይጀምራሉ። በኒውትሪሽን ጆርናል ላይ የወጣ አንድ ጥናት እንደሚያሳየው በቀላሉ ሊመጠጥ የሚችል ኩርኩሚን የተጠቀሙ ሰዎች በ8 ሳምንታት ውስጥ ብቻ የአይናቸውን የማየት ብቃትና ጥራት በ38 በመቶ አሻሽለዋል። እንደተለመደው እዚህ ጋር አብዛኛው ሰው ይሳሳታል። እርድን ዝም ብላችሁ በውሃ ብትጠጡት ምንም አያረግላችሁም። ለምን? ምክንያቱም ጉበታችሁ 95 በመቶ የሚሆነውን የእርዱን ኩርኩሚን ገና ወደ ደማችሁ ሳይቀላቀል አባክኖ በሽንት ቤት ያስወጣዋል። ስለዚህ ይህንን ውህድ ስትሰሩ 3 ነገሮች አንድ ላይ መሆን አለባቸው። አንደኛ እርድ፣ ሁለተኛ ቁንዶ በርበሬ። በውስጡ ያለው ፒፕሪን የጉበታችንን ማባከን በማገድ የእርዱን መድኃኒትነት ወደ ደም መግባት አቅም በ2000 በመቶ ያሳድገዋል። ሶስተኛ የኮኮናት ዘይት። ኩርኩሚን በውሃ አይሟሟም። የኮኮናት ዘይቱ እርዱን አቅፎ የአይናችን ሬቲና ውስጥ ይወስደዋል። ይህንን የሶስትዮሽ ጥምረት ስትጠቀሙ መፍትሄው ፈጣንና ዘላቂ ይሆናል። አዘገጃጀቱ አንድ የሻይ ማንኪያ ንጹህ የእርዱ ዱቄት በጣታችሁ ቆንጠር አድርጋችሁ ትንሽ ቁንዶ በርበሬና አንድ የሻይ ማንኪያ የኮኮናት ዘይት ቀላቅላችሁ ከምግባችሁ ጋር አብራችሁ ተመገቡት። ጣዕሙ ትንሽ ኃይለኛና የቅመም ባህሪ አለው። አብዛኛው ሰው ጣዕሙ ባይመቸውም የአይን ብርሃኑን ለመመለስ ሲል ግን በደስታ ይታገሰዋል። አንድ ትልቅ ጥንቃቄ ግን ላሳስባችሁ፣ እርድ ደም የማቅጠን ባህሪ አለው። ስለዚህም የደም ማቅጠኛ መድኃኒት የምትወስዱ ከሆነ ወይም የደም መፍሰስ ችግር ካለባችሁ ይህ ውህድ የደም መርጋት ጊዜያችሁን ሊያዘገየው ስለሚችል ሐኪማችሁን ማማከር ግዴታ ነው። ሌላው ነገር እርድ ሰገራችሁን ትንሽዬ ወደ ቢጫነት ሊቀይረው ይችላል። አትደንግጡ። ይህ ኩርኩሚን ሰውነታችሁ ውስጥ እየሰራ መሆኑን የሚያሳይ ምልክት እንጂ በሽታ አይደለም። ከዚህ ውጭ ግን አብዛኛው በአይን ብዥታ የሚሰቃይ ሰው ሁሉ ሊጠጣው የሚገባ ቁጥር 1 ከ10 ውጤት ያገኘ እጅግ ኃይለኛ ርካሽና በሳይንስ የተረጋገጠ ውህድ ነው። ውድ ቤተሰቦቼ፣ ለዓመታት የአይን ብርሃን መቀነስ የዕድሜ መግፋት ውጤት ነው፣ ምንም ማድረግ አይቻልም ሲባል የኖር ነው ትልቅ ውሸት ነው። ይህ ሊስተካከል የሚችልና ወደ ነበረበት ሊመለስ የሚችል የተፈጥሮ ሂደት ነው። ግን እኛ ያደረግነው ምንድን ነው? የጥንት አያቶቻችን ይጠቀሙባቸው የነበሩ የተፈጥሮ ቅመሞችን ትተን በኬሚካል የታጨቁና በፋብሪካ የተዘጋጁ ምግቦችን እንበላለን። የአይናችን ሬቲና ለዓመታት ተርቧል። ሁሌም እንደምለው እናንተ አልተበላሻችሁም፣ የተበላሸው አመጋገባችሁ ነው። ስለዚህ ዛሬ ማታ አንድ ፈተና ልስጣችሁ። ከነገ ጠዋት ጀምሮ ይህንን የእይታ ማጎልበቻ የጠዋት ሻይ መጠጣት
መስራት ጀምሩ። 2 የሳፍሮን ክሮች፣ ሩብ የሻይ ማንኪያ እርድ፣ ትንሽ ቆንጥራችሁ ቁንዶ በርበሬ፣ ትንሽ ቁንጥጥ የሲሎን ቀረፋ። እነዚህን ሞቅ ባለ ውሃ ውስጥ አድርጋችሁ ለ30 ተከታታይ ቀናት ወይም ለ1 ወር በባዶ ሆድ ጠጡት። ዛሬ ላይ ያላችሁን የአይን ብዥታ፣ በምታነቡበት ጊዜ የሚሰማችሁን የአይን ቁርጥማት፣ ማታ መኪና ስትነዱ ያለውን ጭጋግ በወረቀት ላይ ጻፉትና አስቀምጡት። ከ30 ቀን በኋላ ደግሞ ያለውን አስገራሚ ለውጥ አስተውሉ። ያ ጠዋት የሚያጋጥማችሁ የአይን ብዥታ እንደ ጉም ተገፎ ይጠፋል። ቀለማት ደምቀው ይታያችኋል። በትንሽ ብርሃን እንኳን በስልካችሁ ላይ ያሉትን ጽሑፎች ማንበብ ትጀምራላችሁ። ከወር በኋላ ሐኪም ቤት ስትሄዱ ደግሞ የአይን ዶክተራችሁ በለውጡ ይደነግጣል። አይን በራሱ ጊዜ አያድግም። እርምጃ መውሰድና ትክክለኛውን ምግብ መስጠት ያለባችሁ እናንተ ናችሁ።